ቃሉን ተናጋሪ ያንን መንፈስ ሰጪ ራሱ እግዚአብሔር ነው። ስለዚህ ለእያንዳንዳችን ተአምራዊ ለውጥ የሚሆነው ዛሬ ስለዚህ ሐሳብ ስለማስተምራችሁ ሰውና እግዚአብሔር ጋር ያለው ዩኒየን አንድነትን ማወቅ። እግዚአብሔር ከናንተ የተለየ አይደለም፣ እናንተ ከእግዚአብሔር ተለያችሁ አይደለም። እኛም እዚህ ቦታ ላይ ስንመጣ ምን አይነት አውቶሪቲ ምን አይነት ቃል ይዘን እንደምንመጣ ከተገለጠልን ከበራልን ውስጣችን ኢንላይትመንት ካገኘን ዲቫይን የሆነውን የእግዚአብሔርን መለኮታዊ አጀንዳ ኮኔክት አድርገን ህይወታችንን ሽፍት አድርገን እንወጣለን ማለት ነው። እና ሁል ጊዜ ሰውና እግዚአብሔር የሚለያዩት እግዚአብሔር ሰውን አክብሮ ቤታችን ሲገኝ ከኛ ጋር ሲያድር ሲውል እኛ እግዚአብሔርን አካብደን ሩቅ አድርገን የማይገኝ አድርገን መገመት ማሰብ እኔ ጋር እንዴት ይመጣል? ያ ማለት ይሄ ለራስ ካለን ተራና የሞተ ዋጋ ዓለምና ሰዎች የኛን ዋጋ ሚኒማይዝ አድርገው እንኳን ለጥሩ ነገር ለሰላምታ የማንበቃ አድርገው ስላስቀመጡን ወንደርፉል የሆነ ሁሉን ቻይ የሚሆን አምላክ እግዚአብሔር መጥቶ ሀግ ሲያደርገን ሊያገለግለን ሲፈልግ አንተ እግዚአብሔር ብትሆን እኔ ጋር አትመጣም ብለን እናባረዋለን ማለት። ስለዚህ ነው በወንጌላት ላይም ስታስቡት ቀራጦችና ተለያየ ኃጢአት በሰው ዘንድ ዋጋቸው ያነሰ መካከላቸው ቀርቦ ኢየሱስ ምን ያደርጋል? አብሯቸው ይበላል፣ አብሯቸው ያገለግላል፣ ሰርቭ ያደርጋቸዋል፣ ይጠቅማቸዋል። የጠቀሱት ጥቅስ ምንድነው? እሱ አምላክ ቢሆን አይደል? እሱ ምንድነው? አምላክ ቢሆን እንዴት ከኃጢአተኞች ጋር አብሮ ይበላል፣ አብሮ ይጠጣል? እንዴት እነሱ ቤት ይገኛል? ስለዚህ እነሱ ለእግዚአብሔር የሚበቁ አይደሉም። ስለዚህ አምላክ ስላልሆነ ነው ወይ ከእንደነሱ ተራ ስለሆነ ነው ይሄደው ብለው አደረጉ። ይሄንን አሰቡ። ይሄ ሲናገሩ እነሱ ለራሳቸው ያለውን የተራ ወይም ደግሞ ዋጋ ማጣት መንፈስ ነው ሰዎች ላይ ምን የሚያደርጉት የሚያንጸባርቁት። አሁንም ሁላችንም ይሄ ጥቅስ መስሎናል እንጂ እስካሁን ድረስ ያልገባን በጣም በብቃት በኃይለኛ ኢነርጂና ደስታ ሙቭ እንዳናረግ ትልቁ የሚከለክለን መንፈስ ምንድነው? እግዚአብሔር ወደኛ መጥቶ የሚመጣበትን መንገድና እግዚአብሔር ከኛ ጋር ያለውን አንድነት በሙላት አልተቀበልነውም። እንዲያውም ይሄንን ስናስብ እግዚአብሔር ከኛ ጋር ሆኖ የእግዚአብሔርን ነገር አግንኖ ከፍ አድርጎ አይቶ እግዚአብሔርን ከማመስገን ሰለብሬት ከማድረግ ይልቅ ችግርን አጋኖ ከፍ አድርጎ ማልቀስ፣ መፍራትና መጨነቅ የዘወትር ኑሯችን ሆነ ማለት ነው። ለምን? የምንሰማው ድምጻችን ጆሮቻችን የተከፈተው ለክፉ ዓለም ነው። ለምን? ክፉ ዓለም ሞር ኤክስፒሪየንስ አለን። በግላችንም በዙሪያችንም ባሉት ሰዎች ይሄንን ልምድ ምን አደረገነዋል? ድምጹን ለምደነዋል። ግን ዛሬ ከማንኛውም አይነት ትላልቅ ከፍታ ችግሮች ሁሉ በላይ ከናንተ ጋር አንድ የሆነውን አብሮ ያለውን አባትን እግዚአብሔርን አግነን እናየዋለን። ከፍ አድርገን እናመሰግነዋለን። ይሄንን ሪኮግናይዝ እናደርጋለን። ይሄንን ብልጫ እንሰጣለን። ከዛ ለውጦቻችን ይፈጥራል። እግዚአብሔር በሚገርም ሁኔታ ትልቁ እግዚአብሔር በጣም በሚገርም እናንተ በማትገምቱት መልክ በበራችሁ ላይ ያንኳኳል፣ ይመጣል። ለምሳሌ ዮሐንስ የሚባል አንድ መጥምቁ ዮሐንስ ወደ ምድር ላይ ምግብ ሳይበላ አይደል? የሰው ምግብ ሳይበላ ለምን መሰላችሁ ያን ያደርገው? በቃ ከጆሮአቸው ለየት ብሎ ለሱ አቴንሽን እንዲሰጡት ነው ቆዳ ያለበሰው። ለምን? በማይንዳቸው ከነሱ የተለየ መልክ ካላገኘ የሆነ ነገር ይናገራል ብለዋል። አሁን እንደኛ ሀገር መገለጥ ከገጠር የመጣ እኮ ነው። ከክፍለ ሀገር የመጣ መገለጥን ምን ያደርጋሉ? እንደ ትልቅ ምንም አያውቅም። አሁን ነው ከክፍለ ሀገር የመጣው። ከክፍለ ሀገር ስለመጣ እግዚአብሔር ከሱ ጋር መኖሩ ፕሩቭ ሊደረግ አይችልም። እና እንደዚህ ነው የሚባለው ማለት ነው። ለመገበል አይደለም ኬክ እየበላ ምናምን እሳት ሊያወርድ ይችላል። ግን ቆዳ የለበሰ ገጠር የመጣ ግን ዋጋ እንሰጣለን። ስለዚህ እንዲህ አይነት አመለካከት ስላለ እግዚአብሔር ዮሐንስን በዚህ ዓመት በገጠር አመጣላቸው ማለት ማይንዳቸው እንዲከፈት ማለት በቃ ሲያይ አስተዳደጉም ስትሬንጅ ሆነ፣ የማይታወቅ ነው፣ በጣም ከባድ ነው። ግን ያሙ ነው በዚህ መንገድ ቢመጣም
ነገር ግን የተሰናከሉበት ግራ የተገቡት ነገሮች አሉ። በቃ ይሄማ ምንድን ነው ብለው ግራ ገብታቸው እየበላ ካልመጣ አጋንንት ነው ብለው ሰሙ። ለምን የማይበላ ከሆነ የማይጣ ከሆነ ምንድን ነው ማለት ነው? አጋንንት ነው ብለው ተሰናከሉበት ማለት ነው። ከዛ ዮሐንስ ይዞት የመጣው በዮሐንስ በኩል የመጣው እግዚአብሔር ነው እንጂ ሰው አይደለም። በዮሐንስ በኩል የመጣው ማን ነው? እግዚአብሔር ነው እንጂ ዮሐንስ አይደለም። ስለዚህ እግዚአብሔር እያንኳኳ ድምፁን እየጮኸ ያለው በዮሐንስ ድምፅ ቢያወራም ቢናገርም ጋድ ሂምሰልፍ ራሱ ከዮሐንስ ጋር አንድ በመሆን ህዝቡን እያሰማ ያለው ማን ነው ማለት ነው? እግዚአብሔር ነው እንጂ ዮሐንስ አይደለም። የዮሐንስ ድምፅ አይደለም የሚሰሙት። ስለዚህ ይህን ሰው የዮሐንስ ድምፅ እብድ ነው ብለው እንደ ዮሐንስ ድምፅ አድርገው የተሰናከሉበት አሉ። እንደ እግዚአብሔር ድምፅ ደግሞ ብለው ልባቸውን አቅንተው ወደሚቀጥለው ሚሽን ተሻግረው ከእግዚአብሔር ፍቃድ አላይን ያደረጉ የተስማሙ ሰዎች አሉ። ይሄም መልእክትን ዛሬ የሮንጥሮ አስተማሪነት ብላችሁ የገመታችሁት ለኔ ታጨበጭበላችሁ። እግዚአብሔር ግን እያንኳኳ ነው ካላችሁ ግን ሽፍት ታደርጋላችሁ። ስለዚህ አሁን ሁሉ ጊዜ እናንተ ጋር ልክ እነሱ ነው። እግዚአብሔር ካንተ ጋር ከኔ ጋር መሆኑን አውቀን ምንም ዋጋ እኔን ጠላት ችግር መጥቶ ሲያሳንሰኝ ተራ አድርጎ ሲያወራኝ በዛ ልክ ራሴን ተቀብዬ ከእግዚአብሔር ለይቼ የማለቅስ ከሆነ ለጠላቴ እውቅና ሰጠሁት ማለት ነው። ምንም ነገር ሳይጨመርብኝ ምንም ነገር ሳይበረ ለምሰማቸው ላዩኝ ለማንኛውም ቻሌንጆች ሁሉ ጊዜ እግዚአብሔር ከኔ ጋር ነው። ስለዚህ እኔ ተራ ሰው አይደለሁም። ሁሉን የሚችል አምላክ በእኔ ውስጥ አለ። እሱ የኔ አባት ነው። አብሬ ነው ሁሉን ህይወት የምኖረው። ስለዚህ በግሬሱ በፍቅሩ የተከለልኩ ነኝ። በእግዚአብሔር ድንቅ ክብር የተወደድኩ ነኝ። እግዚአብሔር ከኔ ጋር 24 ሰዓት ሳይጎድል ምን የሚያደርግ ነው? የሚሰራ ነው። ስለዚህ ማንኛውም ቻሌንጆችን ችግሮችን ሁሉ ወደ ታች እመለከታቸዋለሁ። ከፍ አድርጌ አልሰማቸውም። ምንም ችግር የለም። ስለዚህ የማያቸውን የምኖራቸውን ታላላቅ ችግሮችን አይቼ ፍርስትሬት አላደርግም። ለምን? ሁሉን የሚችል የአምላክ ፍቅር ከኔ ውስጥ አለ። እሱ ከኔ ጋር ያድራል፣ አብሮኛል። ከኔ ጋር አብሮ ነው ያለው። ሁሉን ነገር እኔ እንደሚያው ሰው ያል እኔ እንደምሰማው ምን ያደርጋል? ይሰማል። ስለዚህ እሱ አይሰማም ብዬ እኔ አልሰጨነቅም። ስለዚህ ሪላክስ አደርጋለሁ፣ እዝናናለሁ። ግን ከሱ ለይቶ ወስዶ ሊያንጫጫኝ ይፈልጋል ችግር። ስለዚህ ምንድነው? ከእግዚአብሔር ጋር እንደሆናችሁ ካሰባችሁ ኩል ሁኑ፣ ተረጋጉ። እግዚአብሔር ሆይ አመሰግናለሁ። ታላላቅ ችግር ቀጠሮ ካለባችሁ እርሱት። ምክንያቱም በቃ ሰሚ ካጣ በቃ ይሄዳል። ጠላት የሚቆየው ምን ስላደረገ ነው? ሰሚ ስላገኘ ነው። ያንኳኳውን አቴርም ምናምን ካላችሁ ብዙ ነገሮች እንትን ያሉ። አንድ ድሮ ወንጌል ተባረን የሆነ አካባቢ ነበረን ወደ መካንሳ። ከዛ ከቤቱ ጎረቤት ስንጸልይ ምናምን በጣም የሚቃወሙን ሰዎች ነበሩ። ይመጡ ነበሩን ከፍተው እያለ ዘድባሉ ማለት ነው። ከዛ አንድ ልጅ አለ ሁሉ ቀን ይወጣና አብርዝም ኢየሱስ ጌታ ነው፣ ሰበ ኢየሱስ ጌታ ነው፣ እግዚአብሔር መንፈስ ምናምን ይላል ማለት። ከዛ እሱ ከመለሰ ሴትዮ አይዱ ማለት ነው፣ ዘም ብለው ያሉ ማለት ነው። ከዛ በኋላ በቃ አሁን አንተ ነው ኢነርጂ ሰጠህ የምታስቀማቸው፣ በቃ ትንሽ ዝም ብለህ እንዳትወጡ አልኳቸው ማለት ነው። መጥቶ ልክ እንደለመደው ማታ ማታ መራገም ሲጀምሩ ጸጥታ ናቸው። 3 ደቂቃ እልም ይላሉ ማለት ነው። ኢነርጂ የሚያገኙት ከመለሳቸውት ነው። ጠላትም ልክ እንደዚህ አትገለኝም አጠፋም ምናምን ካልከው በቃ ቴንሽን ሰጥተዋልና ካንተ ጋር አብሮ ምን ያደርጋል ማለት ነው? ያድራል። ስለዚህ እኔ እናንተ ግን መቆምና መጽናት ያለብን እግዚአብሔር አብዝተህ መጮህ አብዝተህ ማግነን ያለብህ ወደ አባተ ፍቅር ብቻ ነው። ከጮክም ድምፅን ካሰማ የደስታ ድምፅ ነው፣ የዝማሬ ድምፅ ነው፣ የእልልታ ድምፅ ነው፣ ሴሌብሬሽን ነው። በጻድቃን ድንኳን ውስጥ ምን አለ ማለት ነው? ጮት አለ አይደል የሚለው? ግራ መጋባት አይደል የሚለው? የደስታ ጮት። ሃሌሉያ! እስኪ ምንድነው? ሃሌሉያ! I am joyful, I am joyful, I am blessed። የጻድቃን ድንኳን ውስጥ አንተ ድንኳን ውስጥ የደስታ ድምፅ አለ ማለት ነው። ይሄን ነው ጠላት ፎግራ ይሁን ምን ይሁን አያውቅም ማለት ነው። ካሰማው ችግር የለም ማለት ይሄ የእምነት ነው የሚያናገር ማለት። ግን ችግርንና ፕሮብሌምን ከተቀበልክ ግን ዝም ካልክ ዝምታ ራሱ ከኮንፊደንስ ካልመጣ አግሪመንት ነው። በፍጹም እንዳታይ ማለት ነው።
በመንፈስ ሁሉ ጊዜ ሊድ የምትደረግ ከሆነ ስለተቀበልከው ቪክትሪ ስለተቀበልከው ድል ዛሬ አስደናቂ ነገራችኋለሁ። ዛሬ እማናግራችሁ ሮን አይደለም፣ ድምፅን የሚያሰማችሁ እግዚአብሔር ነው። ከዛ ከዮሐንስ ጋር መልእክት ጋር አግሪ ማድረግ ማለት ከእግዚአብሔር ፕላን ጋር ምን ማድረግ ነው? አግሪ ማድረግ ነው። ሉቃስ ወንጌል ምዕራፍ 7 ያው ጥቅስ እንደምትጠብቁ አውቃለሁ። ስለዚህ ማንንም እናገረው ከኪስ ያውጥቻ አይደለም፣ ከአባቴ ቃል ነው። ሉቃስ ወንጌል ምዕራፍ 7 ስለ ኢየሱስ ነው ስለ ዮሐንስ የተናገረው እዚህ ጋር አለ። ኢየሱስና መጥምቁ ዮሐንስ ይላል። ከዛ ቀረጥ ሰብሳቢዎችን ቁጥር 29 ጀምሮ ቀረጥ ሰብሳቢዎች እንኳን ሳይቀሩ ይህንን የሰሙ ሁሉ የዮሐንስም ጥምቀት በመጠመቅ ለእግዚአብሔር ተገቢውን ክብርን ሰጡ። ፈሪሳውያን ሕግ አዋቂዎች ግን በዮሐንስ እጅ ባለመጠመቃቸው እግዚአብሔር ለእነርሱ ያለውን ዓላማ ለነሱ ያለውን ዓላማ ምን አደረጉ? አቃለሉት። እግዚአብሔር ነው የመጣው። የገፉት እግዚአብሔርን አይደለም የመሰላቸው። ሂድ ያሉት እግዚአብሔር ነው፣ ግን እግዚአብሔር ነው የመጣው። ስለዚህ ዛሬ የምትድንበትን ነፃ የምትጣበትን የእግዚአብሔርን እውነት ወደ አንተ የመጣበትን መንገድ ዲዘርን ካላረግ፣ አይኖች እንዲበራ ካልጸለይክ፣ እግዚአብሔር የቱ ጋር ያንኳኳ እንደሆነ ካልገባ፣ ዛሬ ቸርች መምጣት ግራ መጋባት እድል ከመሰለ ግምት ከመሰለ ተሳስተሃል። ወደ ቸርች መጣ ማለት ፊት ለፊት ከአምላክ ከእግዚአብሔር ጋር እየተገናኘ ነው። እግዚአብሔር አንተን የሚያገለግልበት አንተን የሚጠቅምበት ስፍራ ነው። ከእንደገናም ደግሞ ዳግም ተወልደ ሁሉን የሚችል አምላክ ባንቺ ውስጥ ባንተ ውስጥ አለ። ስለዚህ ራሳችሁን ከአምላክ ነጥላችሁ እንደ ተራ አትመልከቱ። ሲምፕል እንደሆናችን መመልከት የለብን። አንዳንዴ የጠላት ትልቁ ስትራቴጂ ምንድን ማለት ነው? መለየት ነው። አንተን አውጥቶ መለየት ነው። ለአምላክ ይንቀጠቀጣል፣ ይሰግዳል፣ አልችልም፣ ግን አንተ ማነ ብሎ አንተን ምን ማድረግ ነው ማለት ነው? ማውራት ነው። ግን በጆሮ የጠላትን ድምፅ ብትሰማ አንተ ብቻ አይደለም የሰማው። ስለ አንተ ኬስ፣ ስለ አንተ ህይወት፣ ስለ እኛ ህይወት ሙቭ የሚያደርግ የሚሰራ ሁሉን የሚችል አምላክ በእኛ ውስጥ አለ። ስለዚህ ብቻችን እንደሆነን አታስቡ። ስለዚህ ሙቭ የምናደርገው ከእግዚአብሔር ጋር ነው። ዛሬ ወክ ማድረገው ከማን ጋር ነው? ሁሉን ከሚችል አምላክ ፍቅር ጋር ነው። ከዚህ ኦልማይቲ ጋር ነው። ብቻዬን አይደለሁ። ስለዚህ ችግር ስሰማ አትደንግጥ። ሪስፖንድ የምታደርገውን ነገሮች ሁሉ ከሱ አቅም ጋር አትሸበሩ። ስለዚህ ነው ዮሐንስን መጣ። ዮሐንስን ዋጋ ቆዳ ለብሶ ምናምን ሲያዩት እንደ እብድና እንደ አንድ ነገር አይተው ስላሰቡት እሱም ሲያባሩ ያባረሩት የማንን ዓላማ ነው ማለት ነው? የእግዚአብሔርን ዓላማ ነው። ዛሬም ሲምፕል በሆነው መልኩ እግዚአብሔር ሲመጣ አቅሎ ሲመጣ እንደኔ ጾምጾሎ ገብቼ ይሁን መብረቅ ካልመጣ ብለህ አታካብድ። እግዚአብሔር በሚገርም አይነት ቋንቋ ላንተ መጥቶ ተፈውሳል ሊል ይችላል። ሲምፕል በሆነው ወይ ዛሬ አሁን እቺ መዳነች ተአምር። ለምሳሌ መዳን ኢየሱስ ክርስቶስን ስንቀበል በጣም የምንንቃቸው ወንጌል የሚሰብኩ ሰዎች በቃ እግዚአብሔር እኮ ነው ኢንስፓየር አድርጓቸው ጸጋ ሰጥቷቸው በአደባባይ የሚያቆማቸው ወይ ኢየሱስ ሲሉ ማለት ነው። ቃላቸው የሰማይ ድምፅ ነው። ያ ቃል ያ መልእክት አንድን ሰው ከሞት ወደ ህይወት ያሻግራል፣ ከጨለማ ወደ ብርሃን ያሻግራል፣ ከሲኦል ወደ ገነት ያሻግራል። የያዙት መልእክት ግን ምንድነው? ይሄ እብድ ጴንጤ ብለህ ልትለው ልታልፍ ትችላለህ። ሃይማኖተኛ ብለህ ልታልፍ ትችላለህ። ግን መልእክቱ ኢላይት ነው። አይኑ የበራለት ሰው ግን ኮኔክት ያደረገው ሰው ሰማይና ምድር የሚለውጥ ግንኙነትን ያደርጋል። ልክ እንደዚሁ መሩ እግዚአብሔር አልተለወጠም። በህይወታችን እኛን ሊሰራልን ሊያገለግለን ከኛ ጋር መሆኑንም እግዚአብሔር እኛን ለማገልገል በሰጠው መንገድም ነገሮችን ሲምፕል አቃለን አድርገን እንደተራ የምናቸው ከሆነ ለውጦቻችን ባለበት ዓለም ለውጦቻችንን ሰማይ አድርገን ሩቅ አድርገን ስንቸገር እንሆናለን። ዛሬ ምድራችንም ሁሉም ቦታ ላይ ብለሲንጋችን ከኛ ይወጣል እንጂ ከሰማይ የሚመጣ ነገር ሰው ከኔ ውጭ ከሆነ ሌላ ዓለም ላይ ብላችሁ አታስቡ። እናንተና እግዚአብሔር ለራሳችሁ ብቆች ናችሁ። አሁን አምላክ እግዚአብሔር ይሄንን ነገር እየነገራችሁ ነው። ሌላ ቃል ልንገራችሁ። ተሰሎንቄ መጽሐፍ ላይ
ተሰሎንቄ በዛኝ አንደኛ ተሰሎንቄ በጣም ፓወርፉል ነገር ነግራቸዋለሁ። አሜን። ከዛ አሁን ኤክስፔክቴሽናችሁን ከፍ ካደረጋችሁ በኋላ ሲጸልይ ታምር ይሆናል ማለት። አሜን። አሁን ሊፍት ከፍ ላደረጋችሁ ነው ማለት። ከኛ የሰማችሁትን ይላል አንደኛ ተሰሎንቄ ምዕራፍ 2 ቁጥር 13። አንደኛ ተሰሎንቄ ምዕራፍ 2 ከኛ የሰማችሁትን የእግዚአብሔር ቃል በተቀበላችሁ ጊዜ እንደ ሰው ቃል አድርጋችሁ ሳይሆን እንደማ እንደ ሰው ቃል ማየት ይቻላል። እንደ ሰው ቃል አድርጋችሁ ሳይሆን እንደ እግዚአብሔር ቃል ስለተቀበላችሁት ደግሞም እውነት ነው። እግዚአብሔር ያለማቋረጥን እናመሰግናለን። ይህም ቃል በእናንተ ዘንድ የሚሰራ ነው። ይህም ቃል በእናንተ ዘንድ ምን የሚያደርግ ነው? የሚሰራ ነው። ምዕራፍ 1 ላይ ብታዩት በመካከላቸው ታላላቅ የእግዚአብሔር ኃይል የመንፈስ ቅዱስ ሙቭመንት ታላላቅ ነገሮች በተሰሎንቄ ቤተክርስቲያን ላይ ኃይለኛ የመንፈስ ሙቭመንትና ታላላቅ ታምራቶች ተከናውነው ነበር። ከሌሎች ቤተክርስቲያን ከሌሎች ጉባኤ ራሳቸው ብዙ ኳሊቲዎች ያላቸው ሌሎች ቤተክርስቲያን ኤፌሶንም ቆላስይስም ተሰሎንቄ ላይ ግን ካየሁት ኳሊቲ አለ ካየሁት በጣም የተለየ ነገር የሰውን የምንሰብከውን ቃል እንደ ሰው ቃል አደረላችሁ የምትቀበሉት። እንደማን ቃል ነው? እግዚአብሔር የተናገረውን ያህል እግዚአብሔር ያወራውን ያህል ዋጋ ሰጣችሁ ምን ታደርጋላችሁ? ትቀበሉታል። በመካከላችሁም ቃሉ የሚሰራው በዚህ መልክ ነው። የእግዚአብሔር ቃል ሕያውና ምንም ያደርግ ነው። የኔ ቃል እንደኔ ቃል በእናንተ ላይ ይሰራል። እንደኔ ሜዥር የእግዚአብሔርን ቃል ደግሞ በእግዚአብሔር ክብርና አቅም ልክ ተቀበልከው በሱ ልክ ይሰራል። ስለዚህ የምንናገረው ይሄን ነው። ይሄንን መንፈስ በደንብ አስቡ። ብዙዎቻችን ለውጦቻችንን እላይ አርቀን የማንደርስበት አድርገን ከምታንርቁት ዛሬ ሲምፕል የእግዚአብሔር መርህ እንኳን ተውት በሰው የሚናገራችሁ አይደለም። እግዚአብሔር በእናንተ ውስጥ ነው፣ በውስጣችሁ ነው። አምላክ ያድራል በእናንተ ውስጥ። እኛና እግዚአብሔር አንድ ነን፣ ቤተሰብ ነን። ላይለየን በውስጣችሁ አለ። እናንተ አምናችሁ ስለናችሁ በኢየሱስ ምን አድርጋችኋል? ተጨምራችኋል። በመንፈስ ቅዱስም ታትማችኋል። ተዋህደን አንድ ነን ማለት ነው። ሁሉ ብቻችን አይደለም ማለት ነው። ስለዚህ ይህንን ነገር ካሰብን አሁን እግዚአብሔር ሙቭ አደረገ ማለት አንተ ሙቭ አደረክ ማለት እግዚአብሔር ሙቭ አደረገ ማለት ነው። አንተ በተገኘህበት ቦታ ላይ ጋድ አለ። እኔ በተገኘሁበት በፕላኔ በማስበው ሁሉ ለእግዚአብሔር። ስለዚህ ብቻዬን ተቆርጬ ሸክሙን መሸከም የለብኝም። ስለዚህ እግዚአብሔር ቃል ዛሬ ሕያውና ምን የሚያደርግ ነው? በቃ ይሄ ቃል ይህንን ዋጋ ሁሌን መንፈስ ያሰው በጣም ነገሮቻችን ሽፍት የሚያደርጉ ግን አንዳንድ ጊዜ እግዚአብሔርን ቃል ለመቀበል ፊዚካል ተቀጥቅጠን ተቸግረን መፍትሄ ስናጣ ሁሉ ነገር ከኛ ሲጠፋ የዛን ጊዜ ሕፃን ልጅም ሲናገር አሜን እንላለን። ኦፕሽን ስለሌለን ምንም ምርጫ ስላጣን የዛን ጊዜ አሜን ባታል አይገርመኝም ማለት ነው። እንደዚህ በችግር እንዲያርገን ተጣበን የሆነ ነገር አሜን ለማድረግ ካስፈለገን በፕሪንሲፕል ደረጃ በእውነተኛ አምላካችን እግዚአብሔር ከኛ ጋር እንደሆነ አንድ እንደሆነን እግዚአብሔር በትክክል እንደሚያደርገን በእውቀት ተለውጠን ከሰማን ፈጥነን ምን እናደርጋለን? እንለወጣለን። ፈጥነን ወደ ተአምራቶቻችን እንገባለን። ጌታ ይመስገን። የምታዩዋቸው የማንችላቸው ታላላቅ አይምሮአችን ውስጥ ያለው በጆሮቻችን የሰማቸው የማይቻል የህይወት ፕላኖች የሚመስሉ የኢኮኖሚ ተግዳሮት፣ የጤንነት ተግዳሮት ሁሉ ህይወት በቃ ዛሬ አልደርስ ለኔ የማይቻል ከባድ የሆነ ቻሌንጅ በጆሮዬ ሰማለሁ፣ ባይኔ ሰማለሁ። ይሄ ከባድነቱ ኃይለኛነቱና ጠንካራነቱ ለኔ ነው እንጂ አብሮ ላለው እግዚአብሔር አይደለም። ችግር ያስፈራራው እኔን ነው እንጂ እግዚአብሔርን አይደለም። ለችግር ትልቅ ነው ብዬ ያሰብኩት በኔ ሳይት ነው፣ በኔ እይታ ነው እንጂ በእግዚአብሔር እይታ ምንም የከበደ ነገር የለም። ኦልሬዲ እንዲያውም በእግዚአብሔር እይታ እኔ የከበደኙ ነገሮች ሁሉ እግዚአብሔር በመንፈሳዊ ዓለም ስለኔ ስለ ሁሉ ነገር ምናቸዋል አሸንፏቸዋል። ሂድ የተባልኩት ተጓዝ የተባልኩት በተሸነፈ ችግር ላይ ነው። ግን በመንፈስ ዓለም አሸናፊ እንደሆንኩ ገዢ እንደሆንኩ ይታወቃል። እኔ ግን ሙቭ ካላደረግኩ ያንን አሸናፊነት ላይ አልችልም። ስለዚህ እግዚአብሔር በሰውም በኩል በአንተም በኩል
አብሮስ ያለ ይህንን ነው። አንድ ቃል ላንብብላችሁ፣ ወደ ዘጸአት ሄዱ እናሳያችሁ። ዛሬ እግዚአብሔር የሚመጣበትን መንገድ በደንብ አይናችሁ እንዲበራ ስለንፈልግ ዘጸአት ምዕራፍ 3 ላይ ዘጸአት ምዕራፍ 3 ቁጥር 8 ላይ ዘጸአት ምዕራፍ 3 ይኸውላችሁ እግዚአብሔር ስለዚህ ከግብፅያን እጅ ልታደጋችሁ ይላል። አገኛችሁት? ዘጸአት ምዕራፍ 3 ቁጥር 8 ስለዚህ ከግብፅያን እጅ ልታደጋችሁ ማርና ወተት ወደምታፈሰው ሰፊና ለም ወደ ሆነችው ምድር ከነዓን፣ ኬጢያውያን፣ አሞራውያን፣ ፈርዛውያን፣ የዋናንና አቢሳውያንን ምድር ላወጣቸው ምን አድርጌያለሁ? ወርጃለሁ። ወደዛ ምን አድርጌያለሁ? ይሄ አባባል ነው። እግዚአብሔር አልወረደም፣ ግን ወርጃለሁ ብሎ ቢናገረው ምንድን ነው? አሁንም እስራኤል ጩኸትም ወደ እኔ ይደርሳል አለ። ግብፃውያን የሚያደርስባቸውን ግፍ አይቻለሁ። በል እንግዲህ ና ሕዝቤ የእስራኤል ልጆችን ከግብፅ ምድር እንድታወጣ ወደ ፈርዖን ምን አደርጋለሁ? የወረደው ማን ነው? ሙሴ ነው። እግዚአብሔር ግን ከላይ ምን አደርጋለሁ? ስለዚህ ሰማው። የመጣው ማን ነው ማለት ነው? እግዚአብሔር ነው። የመጣው ግን ማን ነው? በአካል የታየው ማን ነው? ስለዚህ ሙሴን ሂድ ያለው እግዚአብሔር ስላለ ነው። ስለዚህ ሙሴና እግዚአብሔር አንድ ነው። ሕዝብና እግዚአብሔር አንድ ናቸው። ስለዚህ አሁን እግዚአብሔር የወረደው ሌላ ታምራት አይደለም ማለት ነው። ሲምፕል ይሄን ያህል ሲምፕል ሆኖ ቀርቦን ካላየን ካልተመለከትን እና በጣም እስካልቀለለን መንፈሳዊ ነገር መቀበል አትችሉም። መንፈሳዊ ነገር ከምንገምተው ነገር በላይ ኢዚ ነው። በጣም ቀላል ነው። ቀላል ሆኖ ቀርቦልናል። ሲምፕል ሆኖ ቀርቦ አታካብዱት። ጮኸን አልቅሰን አይደለም ማለት አሁን በዚህ ሰዓት በማንኛውም ሁኔታ ላይ ያላችሁ። ስለዚህ ያሁሉ ጩኸት ያሁሉ የአገር ጩኸት ሲመጣ ፈርዖን ሙሴ የሚያውቁት ሰው መጥቶ ለጩኸታችሁ መልስ እኔ ነኝ እግዚአብሔር ሲል ማነው ፈራጅና ሾም ያደረገ ያቶ ከሌሊች ይጥፋ ብሎ መጀመሪያ ስደት ያመጡበት ማን ነው? ማን ያመጡት ማለት ነው? ፈርዖን አልተቃወሙ። የተቃወሙ ማን ነው ማለት ነው? አያችሁ እግዚአብሔር ለዚህ ነው ማለት ነው። አሁንም እናንተ ጾም ጸሎታችሁ ምናምን ስተል ሰንበት የሆነች ቃል አለኝ ብሎ ሲናገር ምናልባት የምትልኳት ሰራተኛ ትሆን ይችላልች። የሆነ የምታስቡት የማታስቡት ሰው መጥቶ ሊናገር ይችላል። ማን ነው የሚናገር? መናገር የምትፈልጉት እናንተ ከረባት በለበሰ ከገጠር በመጣ ግን ደግሞ እንዳልኳችሁ በሆነ ሰው ትፈቅስተሩ ተሸውዳላችሁ። ግን ሲምፕል ነው። እናንተንም እግዚአብሔር ኢዚ ሊያናገራችሁ ይችላል። እግዚአብሔር ለልጆቹ ከምናስበው ነገር በላይ በጣም ቀላል ነው። በጣም ሲምፕል ነው። ለእግዚአብሔር አባታችን ኮንሽስ መሆን አለብን። እግዚአብሔር ከኛ ጋር ነው። ላይተወን ተጣብቋል። ላይተወውን ይዛቸዋል። ይህንን አይነት ሞራል ይህንን አይነት ድፍረት ሊሆናችሁ ለዚህ ሙሴ ሲመጣ ሰማይና ምድርን የፈጠረ እግዚአብሔር እኛ ጩኸታችን ሰምቶ ወረደ። በማ ሙሴ እግዚአብሔር በዮሐንስ ቆዳ በለበሰ መጥቶ ፍቃዱን ነገረኝ። ምንድን ነው? በኬሚ መጣ፣ በዳኒ መጣ። ሲምፕል ጅንስ በለበሰ ጠቆር ባለ ሰው እዚህ ጋር ቆሞ እግዚአብሔር እያወራን ነው። ወደፊት ይህን የምንረዳው ይህንን መንፈስ በደንብ ነው የምናውቀው። ይህንን መንፈስ በደንብ ያወቁ ሰዎች በሚጠብቁበት በሚያዩት ልክ ታምራቶቻቸው ከፍ ብሎ የሚሄደው አንዳንድ ጊዜ የእግዚአብሔርን ቃል ዋጋ የምንሰጥበት መንገድ ነው። አንዳንዴ አፍሪካኖች ያሉት ሰዎች ወርድ ኦፍ ኤክስፔክቴሽናቸው በጣም ከፍተኛ ስለሆነ ብዙ ታምራት ይከናወናል። ባያጋንኑም ቢሆንም ግን ለእግዚአብሔር ቃልና ለእግዚአብሔር ሰው ያላቸው ቫልዩ ከፍተኛ ነው። ስለዚህ ከማንኛውም በላይ ምን ያደርጋሉ ማለት ነው? ይጠቀማሉ። ቃሉን ስለሚያከብሩ ሽፍት ነገሮቻቸው ቶሎ ሊቆይ በቃ ቶሎ ብሎ ይነቀላል። ምክንያቱም እሱ ተናገረ ማለት እግዚአብሔር እንደተናገረ ስለቆጠሩት ብዙ ነገር ነቅለው ያባራሉ ማለት ነው። አሁንም ብዙ ነገሮችን በእግዚአብሔር ቃል በእግዚአብሔር መንፈስ ሆነን የምንናገረውን ነገሮች ሁሉ ቫልዩ አድርጉት። ምክንያቱም እዚህ ቦታ ላይ ሰርቭ የሚያደርጋችሁ እግዚአብሔር ነው። እግዚአብሔር ነው እያገለገላችኋል። እግዚአብሔር ነው ሰርቭ እያደረጋችኋለሁ። እዚህ ማን ወረደ ይላል ማለት ነው? እግዚአብሔር ወረደ። ማን ወጣ ማለት ነው? ሙሴ መጣ። ሙሴ ሙቭ አደረገ፣ ተናገረ። ይሄን ያልገባችሁ ትዝ ይላችኋል። በሐዋርያት ሥራ ላይ ፈርዖን ሳውል ህዝቡን እያሳደደ ወደ እስር ቤት ጨምር ነበር። ከዛ እስር ቤት ማስጨመሩን ስለወደዱት ተጨማሪ ሰዎችን ለማባረር በደማስቆ መንገድ ላይ ይሄድ ነበር አይደል? ከዛ በዛም ቦታ ላይ እግዚአብሔር መጥቶ ምን አደረገው ማለት ነው? ተገናኘው።
ከፈረሱ ላይም ወደቀ፣ አይኑም ታወረ። ከዛ በኋላ ሲጮህ ለምን ታሳደኛለህ ነው ያለው። እግዚአብሔር እኮ የሮጡት በፊት እኮ እነ ጴጥሮስና የተለያየ እና ያዕቆብ ናቸው የሚሮጡት። ግን ምንድነው ኢየሱስ መጥቶ ለምን ጴጥሮስን ታሳደው አይደለም ያለው፣ ለምን ታሳደኛለህ። ስለዚህ ከህዝቡ ጋር አንድ ነው፣ አብሮ ፕሮቴክተር ነው፣ አብሮ በችግራችን ውስጥ በማንኛውም መንገድ በዛ ሁኔታ ውስጥ አለ። አብሮን ሁላችን ጋር ይኖራል። ከኛ ጋር ተለይቶ አይደለም ማለት። ለምን ታሳደኛለህ አይደለ? የሞጊያውን ብረት ብትቃወም ምን ያደርግብሃል? ይብስብሃል። ከባድ ነው። ስለዚህ ሬዚስት የምታደርገው አሁን ሙቭ እያደረክ ያለው ከማን ጋር ነው ማለት ነው? ከእግዚአብሔር ጋር ነው። ስለዚህ እናንተና እኛና እግዚአብሔር አንድ ነን። እኛ በዚህ መንፈስ ውስጥ ራሳችንን ካስቀመጥን ወደሚቀጥለው ትላልቅ ቻሌንጆች ስንሄድ እግዚአብሔር እንዴት አድርጎ ነገሮችን እንደሚሰራ በዘዳግም መጽሐፍ ላይ ታሳያችሁ። ዘዳግም 9 ቁጥር 1 ላይ ሄብሮን ወይ ስማ፣ አብዲ ስማ፣ ዳኒ ስማ፣ ሰማይ ጠቀስ ቅጥር ያላቸው ታላላቅ ከተሞች ያላቸውን ካንተ ይልቅ ታላቅ ብርቱ የሆነ ሕዝብን አስለቅቀ ለመግባት ዮርዳኖስን አሁን ምን አረግ? አሁን እንግዲህ የምላችሁ ለዚህ እግዚአብሔር ካንተ ጋር ስለሆነ፣ እግዚአብሔር ካንቺ ጋር ስለሆነ፣ እግዚአብሔር አንድ ስለሆነ፣ ከኛ ጋር አንድ ስለሆነ ካንተ በላይ ብርቱ የሆኑትን፣ ብርቱ ሲባል በአይምሮ ደረጃ ነው። በስጋ ደረጃ ሲላክ አንተ ካለ ፊዚካል አቅም ደረጃ ብርቶች ናቸው እንጂ በአቅም ደረጃ ምንም ናቸው። እንደዚህ ትልቅ የሚባለውን ነገር፣ እንደዚህ የማይቻል የሚባለውን ነገር ፈርተህ ታቅበህ እንዳትቆም አሁን ዛሬ ነው የምነግራቸው። ብዙ አይነት በአእምሯችን ላይ ግድግዳ የሆኑ የማያሳልፉ ቻሌንጆች አሉ። እነሱን አይቶ መፍራትና መጨነቅ፣ ስለነሱ እያሰቡ ሊሚትድ ሆኖ ራስን በአንድ ቦታ ላይ ስታክ ማድረግ ሳይሆን አሁን ወደ ቻሌንጁ ሂድ፣ ተጓዝ፣ ሙቭ አድርግ። እነዚህን ቻሌንጆች ሁሉ ቅረብ። አሁን አንዳንድ ጥሩ ስራ ለመስራት ጥሩ ህይወት ለመለወጥ ስናስብ ገና አንድ ነገር ለማድረግ ስንሄድ ሞራል የለም፣ ምንም የሚገፋፋ የሆነ ስሜት የለም። ለምን? ማንኛውንም የህይወት ጉዞዎቻችን የምንሄደው በአእምሮአዊ ፊዚካል ስሜት አይደለም፣ በእምነት ነው። ምን እናደርገው? አካላችን ሊፈራ፣ ስሜታችን አትሂድ ሊል ይችላል። ነገር ግን ዛሬ አበረታታችኋለሁ፣ አንተና እኔ ትልቅ ወደ ሆነ ነገር ዮርዳኖስን ተሻግረ ሂድ፣ ሙቭ አድርግ። ሙቭ ማድረግን አታቆሙ፣ መናገርን አታቆሙ፣ ማሰብን አታቆሙ። አሁን ትንሽዬ በእኛ አይምሮ በእኛ ልብ ነገር ከገበደን የለመድነው ክዊት ማድረግ ነው። በቃ ለምን? ጠላቶቻችሁ ዝም ብለው አይቆማችሁም። በእርግጠኛ በህግም በስርዓትም በደንብም ነገሩን እንደማታገኙት ጠቅሰው ህገ መንግስት ጠቅሰው ሊያጠፏችሁ ሊመቹ ይችላሉ። ከህገ መንግስት በላይ የኛ ውስጥ ኃይል አለ። ከጉልበት በላይ ከማንም ኤኒ ፓወር ኤኒ ስትሬንግዝ ሊሚት ሊያደርጋችሁ አይችልም። አንተ ግን ምንድነው ወደምትፈልገው ነገር ማንኳኳት መሄድን ዮርዳኖስን ምን ያለ ተሻገር የሚሉ ማድረግ አለ። ሙቭ ማታረግ ሆነ አለቀለ። ለምን? አንተ ሄድክ ማለት እግዚአብሔር ሄደ ማለት ነው። ከዛ በኋላ ልንገራችሁ እዚህ ጋር አነቃንና ብርቱና ቁመተ ረጃጅም ህዝቦች ናቸው፣ ስለነሱ ታውቃለህ። አነቃንና ማን ሊቋቋም ይችላል ሲባል ሰምተሃል። ይሁን እንጂ እንደሚባላ እሳት ከፊት ቀድሞ የሚሻገር አምላክ እግዚአብሔር መሆኑን ዛሬ እርግጠኛ ሁን። ይኸውላችሁ ይሄ እኮ እግዚአብሔር በስጋ የሄደበት ነገር የለም። እንደ ስፒሪት ሪሊም እግዚአብሔር አንተ ሄድ፣ ከዛ በኋላ ሂድ የተባልኩ አንተ ነህ። በመንፈስ ዓለም ላይ እስካላቸው እስከ ምሽጋቸው እስከ ጉልበታቸው ያሉት ግን እግዚአብሔር አንተ እንድትሄድ ከፈቀደ ማለት ምንም ጉልበት ሊቋቋመ ይሄ ቃል ኦልሬዲ እግዚአብሔር በመንፈስ የተናገረው ነው። በመንፈስ ዓለም ላይ ዛሬ ችግሮች ሁሉ ተሸንፈዋል፣ ኦልሬዲ ተነቅለዋል። አንተ ግን ካልሄድክ ይሄንን ቪክቶሪ ልታይ አትችልም። ከዛ በፊት ሂድና ድል አድርጋቸው፣
ከዛ ድል አድርጋቸው እንጂ እግዚአብሔር ቁጭ ብለህ አንተ የሆነ ተረማምሶ ምናምን ተቀጣጥሎ የምትጋበት ከተማ የለም ማለት ምንም ሙቭ የለም። ግን እግዚአብሔር የነገረህ ማንኛውም ነገሮች ሁሉ ምን አድርጋል ማለት ነው? ተሸንፏል። የሄድከው በሽታ ተሸንፏል። ሞት ተሸንፏል። ይኸው ተቋሚ ኃይል ተሸንፏል። ምንም ኃይል የሚቋቋመው ነገር የለም። እግዚአብሔር አንተ ሄድክ ማለት ምንድነው ማለት ነው? እግዚአብሔር ሄደ ማለት። እስኪ እኔ ሄድኩ ማለት በሉ እስኪ እግዚአብሔር ሄደ ማለት ነው። ስለዚህ አንተ የቀረ እግዚአብሔር ቀረ ማለት ነው። ከዛ በፊት ድል ያደርጋቸዋል። አንተም እግዚአብሔር በሰጠት መሰረት ታስወጣቸዋለህ። ፈጥነህም ምን ታደርጋቸዋለህ? ትደመሳቸዋለህ። ስለዚህ እግዚአብሔር በፊት አልፏል። አሁን እግዚአብሔር ሂዱ ያለን እኛ ፊት ትልቅ የመሰለን ግርግዳ የመሰለን ነገሮች ሁሉ መሰረቱ ተናግቷል። ምንም ነገር አንተና እኔን ሬዚስት የሚያደርግ ግን ስትሰማ እና ስታየው ተመለስ፣ አጠፋለሁ፣ አይቻልም፣ አይሆንም የሚል ድምፅ አለው። የጠላቶችን ድምፅ አትስማ። አንተ በስጋ አትለካ። የምታዩትን ቻሌንጆች ሁሉ በሚያሰሙት ድምፆች ሁሉ አትወሰን። ለዚህ ነው እነዚህ ኢናቂያ የሚባሉ ሰዎች ብርቶች ናቸው፣ ማንም ሊቋቋማቸው አይችልም ሲባል ሰምተሃል። ያወሩት ወሬ አለ፣ አየሩ ላይ ተናገሩት አለ። ዛሬም በህይወታችን ላይ ስለምንፈልገው ስለምንሻው ህይወቶች ሁሉ ስናስብ ስለ ሁሉ ህይወት ትላላቅ እንደነዚህ አይነት ሰዎች አሉ። ሂውጅ ቻሌንጆች አሉ። በቢዝነስ ዓለሙ ላይ በሪሌሽንሺፕ በጤንነት የተቆሙ ሂውጅ ግድግዳ አሉ። ሞትን የሚያመጡ በቃ ኪሳራ ውስጥ የሚከቱ ክፉ ድምጾች አሉ። እነዚህን ድምጾች እኔ እናንተ ማንም እግዚአብሔር እንደሌለው ሰዎች ሰምተን አይደለም ትሪት የምናደርጋቸው። እኔ እናንተ እባብና ጊንጡን ትረግጥ ዘንድ በጠላት ኃይል ሁሉ ላይ ምንድነው ስልጣን ምንድነው የሚጎዳችሁ አንዳች ነገር የለም። ሙቭ አድርግ። ይሄንን ትልቅ ቻሌንጅ ቁጭ አድርገህ አትፍራ። በራስ ልክ አምጥተህ አትንቀሳቀስ። አንተ ማለት ከእግዚአብሔር ጋር አንድ ይሆንክ። እግዚአብሔር አንተና እግዚአብሔር አንድ ናችሁ። አብራችሁ ነው ያላችሁት፣ ብቻህን አይደለም። እና ዛሬ አንተ ሙቭ ስታረክ አብረህ ሙቭ ያረከው ማን ነው? እግዚአብሔር ጋር ነው። ስትናገር አብረህ የተናገርከው ከማን ጋር ነው? ከእግዚአብሔር ጋር። ስታስብ አብረህ ያሰብከው ከማን ጋር ነው? ከእግዚአብሔር ጋር ነው። ቁጭ ብለህ የሚጠላህን የሚያሳድህን ህዝብ እንዲያውም እዘንለት። ምክንያቱም የመውጊያውን ብረት ቢቃወም ምን ያደርግበታል? ይበሰበታል። አንተ ብትቃወም ይሻላል። እንዲያውም አንተ ዝም ብለህ እግዚአብሔር ከተቃወመው ይደቃል፣ አይነሳ። ላይነሳ ድራሹን ነው የሚያጠፋው። የሥጋ ኃይል ተራ ነገር ነው። ስለዚህ ገንዘብ ስኬትን ምናምን ለማምጣት ከማሰብ ለምን ትቋጠባለህ? ለምን ፕላን ማድረግ አትችልም? ለምን አትደሰትም? ለምን ሰለብሬት አታደርግም? ነገሮች እንደቀኑልህ እጆችን ከፍ አድርገህ ለምን አታመሰግንም? ቢያንስ በአይምሮ ደረጃ ለምን ስሜታችን ቅዝቅዝ ድክምክም ያለው የጠላታችን ድምፅ ስለምናስብ ነው። ጣሪያ ሞትና ችግር እያሰብክ እንደዚህ ልትነቃቃ ትፈልጋለህ? ቅዝቅዝ ጥግ ስር ፍዝዝ። እግዚአብሔር ይመስገን አካላችን እኮ ሪስፖንድ የሚያደርገው ያሰብነው ሐሳብ ነው። አሜን። እስኪ እሞታለሁ ብለህ እናስብና ሲኖራሉ ብለህ አስብ። አንድ አይነት ፊት አይደለም የለም። እሞታለሁ ብለህ ካሰብክ ፊት ረዝሞ መሬት የሚደርስ የለም። ለምን? ችግር የመታው አካል ያስታውቃል። ጌታ ይመስገን። ግን ተስፋ ያለው ነገር ግን ማክራ ዛሬ ይኸውላችሁ ዙሩ በጣም ልጥጥ ያለ መኪና ቢኖር ግን ችግር ያሰከረው ሰው ያለው ሁሉ ነገር ኮንፊውዝድ ነው። ምናልባት አካሉ ሊያምር ይችላል እንጂ ውስጡ ግን ፍረስትሬት ነው። እናንተ ዛሬ በትንሽ ቦዲ በመታስፈራና በተዛዘነ ነገር ውስጥ በተስፋ የተጠለቀለቀ በእግዚአብሔር ተስፋ የሞላ ሆፕ ትልቅ የሆነ ከእግዚአብሔር ጋር አብሮ ሙቭ የሚያደርግ ሃሌሉያ ሲዳራ ሻዳባ ሲናማንት ትልቅን ተራራን ምን የሚያደርግ የሚንቀሳቀስለት እሱን የነካ ዓለምን የነካ አንድ ዳዊት አንድ ዳንኤል ከእግዚአብሔር ጋር አግሪ አድርጎ ወክ ሲያደርግ የነገስታትን ሕግ ምን አደረገ? አስቀረ። በእምነት ነገስታትን ምን አድርጉ ይላል? ማብራታ ሳካራባሽ አንተ ብቻ እንድል ደርዛቻል ኡራባ አንተ ብቻ አይደል። አንድ የሆነች የ80 ዓመት አረጋጊት ትራምፕ ሊመረጥ እኔ ያስመረጥኩት እያለች ስትናገር ሰምቻታለሁ። በቃ እኔ 3 ዓመት ሆኛል በቃ ኢንተርሴሽን ሳደርግለት ምናምን ያለች ደስ ያለ ምነተው ማለት እርግጠኛ ነኝ ያለች ተናገራችሁ።
በቃ እንደዚህ መውሰድ ትችላላችሁ። አንተ ምድርን መለወጥ ትችላለህ። ግን ምንድነው ቶሎ ብለህ ችግር መጥቶ ጠላት ታው ያለ ተራጅም ናቸው ቆመታቸው ማን ሊቆማቸው ሲባል ሰምተሃል። አንተ ካንተ ልቅ የበረቱ የምትሄደው ካንተ አቅምና ካንተ ጉልበት በላይ በበረቱ ሁኔታ ውስጥ ነው። ግን ሜጀር የምታደርገው በአንተ ጉልበት ሳይሆን በእግዚአብሔር። ስለዚህ አንተ ሙቭ የምታደርገው በእምነት ነው፣ የምትሻገረው በእምነት ነው። ሃሌሉያ። ስለዚህ ዛሬ በመንፈስ ሙቭ እናደርጋለን። ልባችን ይፈቅዳል። ዝም አልልም። ሬዚስት ማድረግ የሚገባኝን ሬዚስት አድርገዋል። ክፉን እነቅላለሁ። ስለዚህ ተፈውሳል ያለኝ የበሽታ ግራውንድ ከሰውነቴ ላይ ተነቅሎ ሄዷል። ችግር ተነቅሎ ሄዳል። ማጣት ተነቅሎ ሄዳል። ለምን? እግዚአብሔር ሂድ ያለኝ ኦልሬዲ ያሸነፈው ነገር ላይ ነው፣ ያጠፋው ነገር ላይ ነው። እዚህ እኔ ሴት ልክ እንደ ገለባ ምን ያደርጋሉ ማለት ነው። ስለዚህ እግዚአብሔር እንድትደርስ እንድትሄድ ባለቤቱ አንተ ስለሆንክ ሙቭ እንድታደርግ ዋናው ጠላት እየጮኸ አንተ እንዳትመጣ ማድረግ ነው። አንተ እንድትቀር ማድረግ ነው። በቃ አልፈ ቻሌንጅ አለ ብላ ጊቭ አፕ እንድታ አንተ ግን ስትመጣ ሊቋቋመህ አንተ ነህ። አንተ ሙቭ አድርግ፣ ይገባኛል በል፣ ክሌም አድርግ ትልቁን ነገር። አንተ ግን ማርና ወተቱ አይገባኝም ካልክ ችግር የለም። ማርና ወተቱ እንዳትመጣ የያዘበት ምንድን ነው? ትላላቅ ምሽግ፣ ትላላቅ ችግር ያሳያል ማለት። አንተ ካመንክ ግን አለቀ። ግን ፈጽሞ እጅ እንዳትሰጥ፣ ኔቨር ጊቭ አፕ። ተስፋ ምንድን ነው? አትቁረጥ። ትዝ ይላችኋል ነው ኔቨር ጊቭ አፕ የምትባል የእንቁራሪቷ አንተን ዳክየዋ አይደለ? ግማሿን አካል ወጣለች። ግን እንትኗ እንቁራሪቷ የዳክየዋን በግሯ ምን ያደርጋታል? ግማሽ ገብታለች እኮ ግን ወደ ቦታ እንዳትሄድ እዚህ ጋር አንቀዋለች ማለት ጦሮ ነው ማለት። ዛሬም ጠላት ቢጀምርህም እንኳን እጅን አንስተ ምን ማድረግ አለብህ? ማነቅ አለብህ። ከዛ ትንፋሽ ሲያጥረው ይተፋል ማለት። አሜን። ተነካው ብለህ ውይ ብለህ ጠላት ገፉኝ፣ አንገደገዱኝ። እግዚአብሔር ግን ምንድነው ደግፎ ምን ያደርገኝ? አንዳንድ ጊዜ ፈርስቴት አድርገን ልናቀስ እንችላለን። ግን አታልቅስ በሉ፣ እግዚአብሔር ወደ ቦታ ይመልሳል። ነፍሴን መለሳት፣ ነፍሴን መለሳት፣ ነፍሴን መለሳት። ስለ ስሙም በፈውስ መንገድ መራኝ። ነፍሴን መለሳት። ስለ ስሙም በብልጽግና መንገድ መራኝ። ነፍሴን መለሳት። ስለ ስሙም በድል መንገድ መራኝ። ነፍሴን መለሳት። ስለ ስሙም ለምለም ስፍራ ደረሰኝ። ነፍሴን መለሳት። ስለ ስሙም በስልጣን ስፍራ ደረሰኝ። ሃሌሉያ። እግዚአብሔር ወደ መልካም ነገር ይመልሳቸዋል። ምክንያቱም ኬር የሚያደርገው እግዚአብሔር ነው። ኢቭን እግዚአብሔር ስትቸግሯልም ሲደብራችሁ እንኳን ደስ አይለው። ለምን? ሁሉን ፊሊንግ ይጋራል እንደ ልባችሁ ደስ እንዲላችሁ። እኔ ወረድ ብዬ በመንፈስ ማገለግላችሁ ለዚህ ነው። ስለዚህ እግዚአብሔር ዛሬ ይሄንን እና እግዚአብሔር ሆይና ወደ ህይወቴ ናስተየው እግዚአብሔር መጣ። በእንደዚህ መነጽር ባረገው ተቆር ባለው ሮድ መጥቶ ፊታችሁን ያቆማል ማለት ምንድነው የሚላችሁ? ድላችሁ በፊታችሁ ክፍት ነው። የምታያቸው ቻሌንጆች ሁሉ ውሸት ናቸው። ሊሄዱና ሊነቀሉ የተዘጋጁ ናቸው። እግዚአብሔር እንደሚባላ እሳት ወጥቶ በልቷቸዋል። ግን ሂድና ውሰድ። ግን ጠላትን በራስ አይምሮ በራስ ልብ ተግተህ ካነገስከው ግን መቼም ቢሆን ሊወርድ አይችልም። ስለዚህ ችግር የገነነው እዚህ ላይ ነው እንጂ አክቹዋል ሜዳ ላይ ቦታ ላይ ምንድነው ነቲንግ ምን የገነነው ከፍ ያረከው አንተ ነው። አንድ እግዚአብሔር ሰው ምን አለ? ሰይጣን ያደረገው ሰው ነው ተብሏል እንጂ ምንም እሱ ተራ ነው፣ የወደቀ ነው፣ የተጣለ ነው። ግን በሚፈሩት ዝራ አክብረውታል፣ አደንቀውታል። ስለዚህ በመንፈስ ቅዱስ እነግራቸዋለሁ። ከጮንም ስለ ምስጋና ምንጮ በጻድቃን ድንኳን ውስጥ ምን አለ? የደስታ ጮት አለ። የደስታ ጮት እንዳትጮ ጠላት መጥቶ ዘርባል ሲልህ አንተም በል ዝም ብለህ ምንድነው ስትባል በቃ አለ። አያችሁት? በቃ አሁን ስትወጡ ዛሬ ስትሄዱ ጠላት መጀመሪያ መጥቶ ጮባል ደንዘዘ እንድትቀር ማለት ነው። ስለዚህ ተውና ልክ አንተ ስትጮባ አብረህ መንበል ማለት ነው ለለለለለ እያልክ አመስግን። በሽታ ጮት ላይ አንተ አመስግንበት፣ አንተ ጮህበት። በገንዘብ ችግር ላይ አንተ ከፍ ብለህ ጮህበት። እኔ የተጠለቀለኩ ሀብታም ነኝ፣ ሞልቶ የተረፈኝ፣ ፋይናንስ ይዘጋጅልኛል። አሜን። አሁን እኮ ምላችሁ እኮ ነው እግዚአብሔር ይመስገን
በመንፈስ ስለገባው ኤኒ ቻሌንጅን እንደ እድል ነው። አሁን የቤት ቢሮ መስራት ገንዘብ አጥሮን አቆመናል። ሜዳ መስራት፣ ፉትሳል ሜዳ መስራት ምናምን ፕሬዝ ጋድ። ግን ምንድነው ይሄ ኦፖርቹኒቲ ነው። አምኜ ብሬክ ስሩ የማመጣበትን መንፈስ መማርበትን አይ ኖ ሶምዌር እግዚአብሔር ኮኔክት አድርጎ ይሄንን አኮምፕሊሜንት እንደማመጣ እናውቃለን። እኔ አልገባኝም እንጂ ተሸነፈ አይደለም። ስለዚህ ምንድነው ወደዚህ ወደ አሸናፊነት ድል እንዴት እንደምሻገር እግዚአብሔር እንዲያመጣኝ የምማርበት ነገር ነው። በጣም ደስ ይለኛል። ለምን የማላሸንፈው ድልና አንድ በህይወቴ ላይ በጣም ደስ ከሚለኝ ከኔ ባህሪ አንደ ይሄ ሰበብ የሚባል ነገር አይምሮ ይጠፍቷል። በቃ እንዲህ ነው የሚባል የችግር ሰበብ ተቀምጬ አላውቅም። መፍትሄ የሌለው ነገር የለም በህይወቴ ብዬ አምኛለሁ። በቃ ኤኒ ኦፖርቹኒቲዎች አላየሁትም እንጂ በሁሉ ዙሪያ በእኛ ውስጥ አለ። እኔ ይሄ ነው ኑሮዬ ላይም አለ። እኛም እያንዳንዳችን ከችግር ፍሪ የሆነ ሰው የለም። ወይኔ ፓስተሩን እድሉ እንዲሰብክ አትበሉ። ከናንተ እኩል መፈተነን ፈተናውንም አብረን ተጋግዘን ምን እናደርጋለን? አልፈን ሰለብሬት እናደርጋለን። እናመሰግናለን። ጌታ ይመስገን። ምናልባት ቶሎ በመማር ልበልጣችሁ እችላለሁ። ደግሞ ያስተማርኩትን ነገር ደግሞ ቶሎ አስተምራችኋለሁ። ዛሬ እኩል ሆናችኋል ማለት ነው። ጌታ ይመስገን። ወደ እኔ ድል መታችኋል ማለት ነው። ጌታ ይመስገን። ደስ ብሎ እናመሰግናለን፣ እንባርካለን። የኔ ድምፅ ከጠላቶቼ በላይ ምን ማርበረት መብለጥ አለበት። ጮክ ብለህ ካልዘመርክ እና እልል ካላልክ አልወጣችሁም። ዛሬ ብሬክ ስሩ መታመጣው እልል እያልክ መሰማ ድምፅ ያልተሰማ ድምፅ በጻድቃን ድንኳን ውስጥ ምንድነው የደስታ ጩኸት አለ ማለት